የቻናሌ ቤተሰቦች እንዴት ሰነበታችሁ? በዛሬው የካፕከት ቲፕ ተገናኝተናል። የዛሬውን ቪዲዮ ላይክ እንደዚሁም ቻናላችንን ሰብስክራይብ ማድረጋችሁ እንዳይረሳ። ቀጥታ ወደ ቪዲዮ እንገባለን። እዚች ጋር አንድ ቪዲዮ አድርገናል። እቺኛው ሃፒ ሞርኒንግ የምትለውን ጽሁፍ ማስገባት ነው የፈለግነው። እንዴት ቴክስት ማስገባት እንደምንችል ነው በዛሬው ቪዲዮ የምናየው። ቀጥታ ምንድነው የምናደርገው? እዚች ጋር ቴክስት የሚለውን ነክተን እዚች ጋር አድ ቴክስት የሚል አለ። እሱን እንነካለን። ከዛ የፈለግነውን ጽሁፍ እንጽፋለን። እዚች ጋር ሃፒ ሞርኒንግ የምትለውን እንጽፍና እንዴት አድርገን እዚች ጋር ማንቀሳቀስ ትችላላችሁ። የቱ ጋር መሆን እንዳለበት ጽሁፉ ማለት ነው። የፈለጋችሁበት ቦታ ላይ ማድረግ ትችላላችሁ ቪዲዮ ላይ። ከዛ በመቀጠል እዚች ጋር ስታይል የሚል አለ። ከለሮቹን መቀየር ትችላላችሁ። የተለያዩ አይነት በደንብ ጎላ አድርጎ የሚያሳይላችሁ ነገር ማድረግ ትችላላችሁ። እዚች ጋር ብዙ አይነት ነገሮች አሉ። አኒሜሽን የሚል አለ። ለምሳሌ ቴክስቱ እንዴት ሆኖ ነው መግባት ያለበት አገባቡ። እዚች ጋር ለምሳሌ አንዱን ነክተን እንይ። ያያችሁት እንዴት አይነት አገባብ እንዳለው። አውት የሚል አለ። እንዴት ሆኖ ቴክስቱ ማለቅ እንዳለበት ነው የሚያሳየው። ሉፕ የሚል አለ። ቴክስቱ መሃል ላይ እንዴት ሆኖ ነው መቆየት ያለበት የሚለውን በተለያዩ አይነት ስታይሎች ማድረግ ትችላላችሁ ማለት ነው። በሚቀጥለው ቪዲዮ እንዴት አማሪክ ፎንቶችን ከየት ማውረድ እንዳለብን፣ እንዴት መጠቀም እንደምንችል ካፕከት ላይ እያንዳንዱ ነገር ስቴፕ ባይ ስቴፕ ግልጽ በሆነ አማርኛ አሳያችኋለሁ። ይሄን ቪዲዮ ከ200 በላይ ላይክ የሚኖረው ከሆነ በሚቀጥለው ይሄንን የምለቅላችሁ ይሆናል። እስከዛው ድረስ ባይ